ሰበር ዜና ከጎንደር ዩኒቨርሲቲ እጅግ አሳዛኝና ልብ ሰባሪ ዜና ዛሬ ተሰምተዋል። ኢራን ዛሬም አዲስ ጥቃት ፈጽማለች። እስራኤልም በበኩሏ ዛሬም ከባድ የተባለ ጦርነት አካሂዳለች። እጅግ ቁልፍ የተባለ ታሪካዊ ስፍራም ተቆጣጥራለች። የኢራንና አሜሪካ ስምምነት በድጋሚ እንዲሻሻል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ ሰጥተዋል። ኢራን በበኩሏ መብቶች የመከበራቸው በእርግጠኝነት እስካልተረጋገጠ ድረስ ምንም አይነት ስምምነት አይኖርም ብላለች። ኢራን ዛሬ አዲስ የባህር ኃይል ከባድ የተባለ የጦር መሳሪያ ይፋ አድርጋለች። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካዮቻችን፣ የሰዓቱን የተመረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የአርሰናልና የፒኤስጂን ጨዋታ እያዩ የነበሩ የጎንደር ዩኒቨርሲቲ ተማሪዎች የቦምብ ጥቃት ተፈጸመባቸው። በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ትላንት ምሽት በተከሰተ የቦምብ ፍንዳታ የተማሪዎች ሕይወት ማለፉና በርካቶች መቁሰላቸው ተሰምተዋል። አደጋው የተከሰተው ተማሪዎች በካምፓሱ አዳራሽ ውስጥ ተጨናንቀው የአውሮፓ ቻምፒዮንስ ሊግ የእግር ኳስ ጨዋታ በፕሮጀክተር እየተመለከቱ በነበረበት ወቅት እንደሆነ ተገልጿል። ከተማሪዎችና ከአካባቢው ነዋሪዎች በተገኘ መረጃ መሰረት በፍንዳታው ሳቢያ በትንሹ የ3 ተማሪዎች ሕይወት ማለፉ ተረጋግጠዋል። ሕይወታቸው ያለፈው ተማሪዎች አስክሬን ዛሬ ጧት ወደ ቤተሰቦቻቸው ተሸኝተዋል። በተጨማሪም ከ30 በላይ ተማሪዎች ላይ ቀላልና ከባድ የአካል ጉዳት የደረሰ ሲሆን ተጎጂዎቹ በካምፓሱ ውስጥ በሚገኝ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። ፍንዳታው በተከሰተበት ወቅት በአዳራሹ ውስጥ ከፍተኛ የሰው ቁጥር በመኖሩ እና በመግቢያና መውጫዎች ላይ በተፈጠረው መረጋገጥ ሳቢያ የጉዳቱ መጠን ሊጨምር እንደቻለ የዓይን እማኞች ገልጸዋል። ወደ መካከለኛው ምስራቅ ውጥረት ስንሸጋገር የኢራን መንግስታዊ መገናኛ ብዙሃን እንደዘገቡት የኢራን እስላማዊ አብዮታዊ ዘብ በሰሜናዊ ኢራቅ ውስጥ በሚንቀሳቀሱ ታጣቂዎችና ተገንጣይ ቡድኖች የጦር ሰፈር ላይ ጥቃት ፈጽመዋል። መገናኛ ብዙሃኑ ይህ ወታደራዊ ዘመቻ የተካሄደው በአብዮታዊ ዘቡ የምድር ጦር መሆኑን ቢገልጹም ጥቃቱ የተሰነዘረባቸውን የተወሰኑ ቡድኖች ማንነትም ሆነ የተመቱትን አካባቢዎች ዝርዝር መረጃ አላቀረቡም። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር በሚደረገው ድርድር የቀረቡ በርካታ ነጥቦች ላይ ለውጥ እንዲደረግ መጠየቃቸውን የአሜሪካ መገናኛ ብዙሃን ዘገቡ። ኒውዮርክ ታይምስ እንደዘገበው ትራምፕ የድርድር ነጥቦቹ የበለጠ እንዲጠናከሩ ይፈልጋሉ። እንደ አዲስ ክለሳ የተደረገበት የድርድር ማዕቀፍም ለኢራን ተልኳል። አክሲዮስ ባወጣው ዘገባ ከኢራን የኒኩሌር መርሃ ግብርና ዩራኒየም የማበልጸግ ሂደት ጋር የሚያያዙ የድርድሩ ነጥቦች እንዲጠናከሩ ትራምፕ ጠይቀዋል። ፕሬዝደንት ትራምፕ የስምምነቱን ረቂቅ ከተመለከቱ በኋላ ለውጥ እንዲደረግ መጠየቃቸውን ኒውዮርክ ታይምስ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ዘግቧል። ትራምፕ እንዲደረግ የጠየቁት ለውጥ ድርድሩን በምን መንገድ ሊቀይረው እንደሚችል ግልጽ አይደለም። የኢራን የኒኩሌር መርሃ ግብርና ክምችት ትራምፕ ጠንካራ ለውጥ እንዲደረግባቸው ከጠየቋቸው ነጥቦች መካከል እንደሚገኝበት አክሲዮስ ምንጮቹን ጠቅሶ ዘግቧል። የአሜሪካ መገናኛ ብዙሃን ዘገባዎች እንደሚጠቁሙት እነዚህ ለውጦች ድርድሩን በቀናት ሊያራዝሙ ይችላሉ። ትራምፕ ባለፈው አርብ በዋይት ሃውስ አስቸኳይ ስብሰባ ቢያደርጉም የመጨረሻ ውሳኔያቸው ይፋ አልሆነም። የስምምነቱ ረቂቅ የትራምፕን ይሁንታ እየጠበቀ እንደነበረ ኤኤፍፒ ዘግቧል። የኢራን ባለስልጣናትም ረቂቁን ማጽደቃቸውን አላሳወቁም። በተያያዘ ዜና የኢራን የፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባገር ገሊባፍ የኢራን ሕዝብ መብቶች መከበራቸው በእርግጠኝነት እስካልተረጋገጠ ድረስ ኢራን ከአሜሪካ ጋር ያላትን ግጭት የሚያቆም ማናቸውንም ስምምነት እንደማትቀበል መናገራቸውን የመንግስት መገናኛ ብዙሃን ዘግበዋል። በኢራን ጦር ውስጥ ቁልፍ ቦታ ያለው ሀታም አልናቢያ ማዕከላዊ እዝ
የሆርሙዝ ወሽመጥን አስተዳደር ለማሰናከል ማንኛውም አይነት ወታደራዊ እንቅስቃሴ ቢካሄድ እርምጃ እንደሚወስድ አስጠንቅቋል። በሆርሙዝ ወሽመጥ ያለውን ዝውውር ለማወክ ቢሞከርም የኢራን እስላማዊ አብዮታዊ ዘብ ወታደራዊ እርምጃ መውሰዱ እንደማይቀር አስታውቋል። ሁሉም መርከቦችና የንግድ ጀልባዎች ማለፍ የሚችሉት ከእስላማዊ አብዮታዊ ዘቡ የባህር ኃይል ፍቃድ አግኝተው በተዘረጋላቸው መስመር ብቻ ነው በማለትም አክለዋል። ይህንን አሰራር መጣስ በአካባቢው ያለውን እንቅስቃሴ ደህንነት የሚያውክ እንደሆነ ገልጸዋል። አሜሪካና እስራኤል ኢራን ላይ ጥቃት መክፈታቸውን ተከትሎ ኢራን በሆርሙዝ ወሽመጥ የምታደርገውን ቁጥጥር አጥብቃለች። አንዳንድ መርከቦች በኦማን ባህር ዳርቻ አቅራቢያ በሚገኘው የሆርሙዝ ወሽመጥ በኩል ለማለፍ መሞከራቸውን ያልተረጋገጡ ሪፖርቶች ይጠቁማሉ። በሌላ ዜና እስራኤል የሊባኖስን ታሪካዊና ስትራቴጂካዊ አምባ መቆጣጠሯን አስታወቀች። በደቡብ ሊባኖስ የሚገኘውን ታሪካዊና ስትራቴጂካዊ አምባ ሻኪፍ ቢዩፎርት እስራኤል በቁጥጥሯ ስር ማዋሏን መከላከያ ሚኒስቴሩ ተናገሩ። ሚኒስትሩ እስራኤል ካትስ የሀገራቸው እግረኛ ጦር ሄዝቦላን ኢላማ አድርጎ በደቡብ ሊባኖስ የሚያደርገውን ዘመቻ እንደሚያስፋፋ ገልጸዋል። በቴሌግራም ገጻቸው ከታሪካዊው የቢዩፎርት ውጊያ 14 ዓመታት በኋላ በመጀመሪያው የ1952 የሊባኖስ ጦርነት የተገደሉ ጓዶች በሚታሰቡበት ዕለት ሰራዊታችን ይህንን አምባ አስመልሶ የእስራኤል ሰንደቅ ዓላማን ሰቅለዋል ብለዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ አመራርና በኔ ትዕዛዝ መሰረት የእስራኤል ጦር በሊባኖስ ዘመቻውን አስፋፍቶ ሊታኒ ወንዝን አልፎ ቢዩፎርትን ተቆጣጥረዋል ሲሉም አክለዋል። አምባው በካጋሊ አካባቢ ያሉ ስፍራዎችን ለመከላከልና የጸጥታ ኃይሎችን ደህንነት ለማስጠበቅ ስትራቴጂካዊ መሆኑን ተናግረዋል። ኤኤፍፒ ዛሬ ያወጣቸው ምስሎች በአምባው የእስራኤል ሰንደቅ ዓላማ ተሰቅሎ ያሳያሉ። የተኩስ ድምፅ እንደሚሰማና ጭስ ከርቀት እንደሚታይም ተገልጸዋል። አምባው ደቡብ ሊባኖስን ከላይ ሆኖ ለመመልከት ምቹ ሲሆን ወታደራዊ ጠቀሜታው የጎላ ነው። ከዚህ ቀደም የእስራኤል ጦር አምባውን ደቡብ ሊባኖስን ለመቆጣጠር ተጠቅሞበታል። የእስራኤል የግዳጅ ይዞታ ያከተመው በአውሮፓውያኑ 2000 ዓ.ም ነበር። በሌላ በኩል ኢራን ዛሬ ከፍተኛ አውዳሚ የተባለ የባህር ኃይል መሳሪያ ይፋ አድርጋለች። ኢራን የክሩዝ ሚሳኤል ተሸካሚ ባለ ከፍተኛ ፍጥነት የጦር ጀልባ ይፋ ማድረጓ ተገለጸ። ኢራን የረጅም ርቀት የክሩዝ ሚሳኤሎችን የማስወንጨፍ አቅም አለው የተባለ አዲስ ባለ ከፍተኛ ፍጥነት የባህር ኃይል ጥቃት አድራሽ ጀልባ ይፋ ማድረጓን የሀገሪቱ ከፊል መንግስታዊ የዜና ወኪል ፋርስ ዘግበዋል። 27 ራጃብ የተሰኘው ይህ የጦር መርከብ በቴሄራን ኤንቀላብ አደባባይ በተካሄደ ልዩ ስነስርዓት ላይ ለህዝብ እይታ የቀረበ ሲሆን እያደገ ለመጣው የኢራን የባህር ኃይል ወታደራዊ አቅም ማሳያ ተደርጎ ተወስዷል። የዜና ወኪሉ የባህር ኃይል ምንጮችን ጠቅሶ እንደዘገበው ጀልባው በሰዓት እስከ 185 ኪሎ ሜትር የመጓዝ ከፍተኛ ፍጥነት አለው። የረጅም ርቀት የክሩዝ ሚሳኤሎችን ማስተኮስ የሚችሉ ዘመናዊ የጦር መሳሪያ ስርዓቶች ተገጥመውለታል። የጦር ጀልባው ይፋ የተደረገው በአካባቢው ያለው ቀጣይነት ያለው ውጥረት በከረረበትና በባህረ ሰላጤው አካባቢ ወታደራዊ እንቅስቃሴዎች በከፍተኛ ሁኔታ በጨመሩበት ወቅት ላይ በመሆኑ የቴሄራንን የባህር ኃይል መከላከያ ጥንካሬ ለባለጋራዎቿ ለማሳየት የታለመ መሆኑን የፖለቲካ ታዛቢዎች ገልጸዋል። ውድ ተመልካዮቻችን የሰዓቱን የተመረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።